የተለያዩ ከዙሪያችን ያሉ ጸጋዎችን እንዳናጣ ከምንሰጋው በላይ ኢማናችንን እስላማችንን እንዳናጣ ልንሰጋ ይገባናል። ባለንበት ዘመን ወንጀል ሳይሰሙ ወጥቶ መግባት ውሎ ማደር ከባድ የሆነበት ዘመን ላይ ደርሰናል። አኺራ እየተረሳን፣ አላህ እየተረሳን፣ ዲን ሸሪዓ እየተረሳን፣ ሰዎች 24 ሰዓት ትኩረታቸው ጭንቀታቸው ዱንያ ላይ ሆኗል። ዱንያንም በሐላሉ ሄዶ ለማግኘት ለመልካም ዓላማ ቢሆን አንድ ነገር ነበር። በሐራም ዱንያን ያሳደዱ አኺራን የረሱ ለዱንያ ተብሎ እርስ በርስ ሰዎች እየተባሉ እየተገዳደሉ ዋጅብ ግዴታን የተዉ የዱንያ ባሪያ ሆነዋል። አኺራቸውን ሸጠውታል፣ ረስተውታል። ይህ ቀልብ ያደርጋል፣ ቀልብ ያሳምማል። እዚህ ደረጃ እንዳይደርሱ ሁሌ ራስን መፈተሽ ያስፈልጋል። ለልብ መስጋት ያስፈልጋል። ለሰውነት አካላችን፣ ለንብረታችን፣ ለህይወታችን፣ ለቤተሰባችን፣ ለሆዳችን፣ ለጎሮሯችን ከምንጨነቀው ከምናስበው በላይ ለልባችን ማሰብ ይገባናል። ሰዎች ኑሮ ተወደደ ብለው እየጮሁ ያለው የኑሮ ምንነት ስላሳሰባቸው ስለገባቸው። የኑሮ መወደድ ከአላህ ጋር ያለ ግንኙነት ጤናማ እስከሆነ ድረስ ቀላል ነው። የሚረዝቀው አላህ ነው ተባረከ ወተዓላ። ቀጥ ብለን ከተገዛ ነው በገባለን ቃል መሰረት አንድ ዳቦ 1000 ብር ቢገባው እንኳን አላህ ያበላል ያጠጣል። ስራው ነው አያልቅበትም። ነገር ግን ሰዎች የተጨነቁ የጮሁ ያለው ለዱንያ ነው። የቀልባቸው ጉዳይ፣ የአኺራቸው ጉዳይ፣ የቀብር ጉዳይ ያን ያክል አያስጨኋቸው፣ አያሳስባቸው። ዲናቸው መንምኖ ሳስቶ ጠፍቶ ምንም አይመስላቸው ሰዎች ከኪሳቸው ገና ብር ሳይጠፋ ሊጠፋ ይችላል ሊቀንስ ይችላል ብለው 24 ሰዓት ይጮሃሉ፣ ያለቅሳሉ፣ ይፈራሉ። አቅል ያለው ልብ ያለው የአኺራ ጉዳይ የገባው ከህይወቱ በላይ ከቤተሰቡ በላይ የልቡ ጉዳይ ያሳስበዋል። ልብ ከአላህ ጋር የምንገናኝበት ገመድ ነው፣ መንገድ ነው። ከአላህ ጋር ያለን ግንኙነት ጤናማ ከሆነ ልባችን ንጹህ ከሆነ የጠየቅነውን ይሰጠናል አላህ ተባረከ ወተዓላ። ያሳሰበን ያስጨነቀንን ነገር ዞር ያደርግልናል፣ ያስተካክልልናል። ችግሮች የመጡብን ከአላህ ጋር ያለን ግንኙነት በመበላሸቱ ምክንያት። ከአላህ ጋር ያለን ግንኙነት የመበላሸቱ ምክንያት ዋነኛው ትልቁ የልባችን መበላሸት